ጸበል አትገቢም ተባልኩ። እሱ ጸበል ገብቶ እኔ ጸበል አትገቢም ተባልኩ። ከጸቦሽ ነው ይሄ እንትን ዊድ ነበረ ልጅቷን ትጠቀም ይዛኝ ሄደን እኔ ስትረስሽን በዛ ላቅ ጠጪ ከመጠጥም አልፎ እንደዚህ ብታረጊ እንሞክርም አይ ነው የሚጋብዘን ሰው አለ። እኔ የሀገሬ ልጅ መጥቷል እሱ ችግር የለም ሹር ምናምን አልኳት። አዎ ምናምን ሲመጣ ያገሬ ሲሆን በቃ በእኛ ኤጅ በጣም ከፍ ያለ ሰው ነበረ። በቃ አባቴ ነው የሚያክለው ሰውዬው። ሰዓት እየሄደ እኔ ልሂድ ነው አልኳት። በቃ ከሷ እንደውም እሱ ባሰ። ሌላም እንደምትሄጂው እንደዚህ እናድርግ። አንዳንዴ ነፃነት እንደዚህ ከሆነ ቢቀር በጣም አሪፍ ነገር ነው። ሞር ደግሞ ለዛ አሁን እንደዚህ ለሀብታም ልጆች ነፃነት አስፈላጊ ነገር አይደለም። ግቢ መግባት ውትድርና እንደመግባት ነው። ብዙ ፈተናዎች አሉ። እነዛን ፈተናዎች አልፈህ ለሀገር መጥቀም አለብህ ብሎ የነበረ ነው። ዩኒቨርሲቲ 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 ዩኒቨርሲቲ። ሰላም ጤና ይስጥልን ውድ የዩቲዩብ ተከታታዮች እንደምን አላችሁ? በአሹ ፖድካስት በድጋሚ ተመልሰናል። እነሆ የዛሬ እንግዳችን ራሷን በማስተዋወቅ እንጀምራለን። ሄለን እባላለሁ። ወርዚ የማኔጅመንት ተማሪ። የተወለድሽ? ተወልጄ ያደግኩት ደሴ። የደሴ ታኩር ሀገር ልጅ? ታኩር ሀገር ልጅ ነኝ። በዚህ በመቀጠል ከፍሬሽማን እንጀምርና ግቢ እንደገባሽ አካባቢ እስቲ የፈተኑሽ የገጠሙሽ ነገሮች በጣም የፈተኑሽና የከበዱሽ ነገሮች እስቲ ምንድን ናቸው? ያው እንደ ማንኛውም ፍሬሽ ተማሪ ምግብ፣ ካፌ ምግብ ኦብቪስሊ እሱ ስቲል ያስተለመደ ነገር። ኔክስት ደግሞ ከፋሚሊ መራራቅ በጣም ከባድ ነገር ነው። ዶርም ለ8 ለ9 ማደር ልምድ የለሽም ነበር ማለት ነው። ለብዙ አንድ ወይም እንደ ቦታ ነው ቤት ከ3 ሆነን ያደግነው እዚህ 9-10 ስትሆን በጣም ከባድ ነገር። ያ ማለት አዲስ ሰው መልመዱም በጣም ይከብዳል። እሱ ነው ዋናው። አዎ በጣም ማለት ሁሉም የራሱ ባህሪ ያለው በጣም ብዙ ባህሪ ያለው በጣም መልካችን እንደሚለያይ ሁሉ ባህሪያችን ይለያያል። ስለዚህ ግቢ ላይ እነዚህ ሶስቱ ነገሮች ሁላችንም ጋር የሚያጋጥሙ ነገር ናቸው። በመጀመሪያ ምግብ፣ በዛ ከፋሚሊ መለያየቱ፣ አዲስ ሰው መልመዱ፣ እነዚህ ነገሮች ሁላችንም የሚከብዱን ነገሮች ናቸው። እስቲ በዚህ አጋጣሚ ፍሬሽ ላይ ከገጠሙሽ ገጠመኞች እስቲ የማረሻቸውን ወይም ደግሞ ይሄ ነገር ገጥሞኝ አስተምሮኛል ልትይም ትችያለሽ፣ ግን እስቲ የገጠመሽን ፍሬሽ ላይ የማረሽውን ነገር አጫውች። ፍሬሽ ላይ የተገጠሙ ነገር ቱ ቢ ሆነስት እንትን ነው ካፌ ምግብ መልመድ በጣም ነበር ያስከበደኝ። በጣም እውነት በጣም እና ግቢ ከገባው እኛ የጀመርነው ፍሬሽ መሆን ነበር። አይ ቲንክ አሁን የተለመደ ፍሬሽ ኮርስ ነበረ፣ እንደ ዲፓርትመንት አይደለም። እና የዶርም ያሉት ልጆች ክላስ ማለት እና እዛ ሃይ ስኩል ላይ የተማርናቸው እና እዛ የተማርነው ነገር አንድ አይነት ነገር አይደለም ማለት እስኬጁሉም ከስኬጁሉ ጀመረን በጣም ከባድ ነው። ኦኬ ጠብቀሽ የመጣሽው ነገር እዚህ አላገኘ እዛ አላገኘ ማለት ግቢ የተመረቁ ግራጁዌት ያደርጉ ልጆች ምናምን የሚያወሩት ሌላ ነበረ እና እዚህ ግቢ ስትገባ አሉ ነው በጣም እና ዶርም ላይ ማለት ጓደኛ መምረጥ ዋናው ነገር እውነት ጓደኛ ለአዲስ ለሚመጡ ተማሪዎች ጓደኛ መምረጥ ዋናው ነገር። እቺን ባለፈው ፖድካስታችን ላይ ጓደኛ መምረጥን አስምረንበት ያነሳነው ጉዳይ ነበረ። ጓደኛ መምረጥ አሁን ጓደኛ መምረጥ በጣም ምን አጋጣሚ የሚሰለው ፍሬሽ ላይ ጓደኛ ማለት ገና እንደገባው የምታውቀው ሰው አይኖርም። ጓደኛ ማለት ለመፈለግ በቃ እንትን አትልም፣ ጊዜ አሰጥ ይህ ይሆነኛል ምናምን አትልም። ካገኙ ሰው ጋር ቶሎ ትግባባለህ እና እኔ ከሆነች ልጅ ጋር ተግባባሁ ማለት ፊዚካሊ ምናምን ስታይ ጥሩ ልጅ ነው የሚመስለው ምናምን እና ቶሎ ነበር በጣም ተግባባን እና ብዙም ማለት እንደዚህ ግቢ ላይ የገባ ግንኙነት የለንም። እኛ አንድ ዶርም ነን፣ ካፌ አብረን እንሄዳለን፣ በቃ ብላ ነገር እናደርጋለን። ከዛ እኔ የሆነ ፋሚሊ ኬዝ አጋጣሚ እንዳጋጣሚ ሆኖ ግቢ እንደገባሁ እናትና አባቴ ተለያይቶ የሚያስጠላ ሙድ ውስጥ ነበርኩ። ያ ማለት በዛ የሚያስጠላ ሙድ ውስጥ ልጅቷ ያላት ባህሪ ያኔ ያሳየች እኔ በቃ የሚያስጠላ ሙድ ውስጥ ስለሆንኩኝ እኔን ለማጽናናት እኔን ለማረጋጋት ብላ እንትን እንዴት አደረገች መሰለህ? ውጭ በመውጣት በመጥፎ ጎምሱ በቃ እኔ ያኔ ምንም ነገር አዲብትል የማድረግ ሰው ነበር። በቃ
ራሴን ከዛ ነገር ውስጥ ነፃ ለማድረግ ከስትረሱ ለመውጣት ብዙ ነገር ነበር እያደረኩ የነበርኩት እና እሷ ያንን እኔ አላውቅም ነበር እንደዛ ሱስ ውስጥ እንዳለች ምንም ነገር የማውቀው ነው። ዶርም ውስጥ እንደዚህ አይነት ነገር አታረግም ነበር። ውጭ ይዛኝ ትወጣለች። ይህን ብታደረጊ ይሻልሻል፣ ይህን እኮ ብታደረጊ ትንሽ ጭንቀት ይለቅሻል። ከጎኔ ልጅ እሷ ብቻ ነበረች፣ ማንም የለም ነበር ከጎኔ። እስቲ ልሞክረው ማለት እንደምታስበው ደሴ ሰፊ ከተማ አይደለች፣ እዚህ ግን በጣም ሰፊ ነው። ምንም አድርጌ ብትለኝ እዛ የምትሄድበትን ቦታ ማላል፣ ሁሉም ነገር አዲስ ነበር የሆነ ነፃነቱም ደግሞ አለ። ያ በጣም ነፃነቱ የሚቆጣጠር ሰው የለም። ይህም ባረግ ጀጅ የሚያደርገ ማንም የለም እዛ ቦታ እና ልጅቷ ላይ ማለት ይዛኝ ሄዳ የሆነ ቦታ እንትን ነው ሙዚቃ የበዛበት ቦታ ምናምን ለመጀመሪያ ጊዜ ነው እንደዛ ቦታ የገባሁት እና ይዛኝ ሄዳ እኔ ስትረስሽን በዛ ላክ ጠጪ ከመጠጡም አልፎ እንደዚህ ብታረጊ ስንሞክር ነው እኔ እንደዚህ ሞክር ያለቅ ማስረዳት አለ። ግን በቃ ልጅቷ የምታስበው እንደዚህ እኔ ብትሞክሪው ይለቅሻል ስትረስ። ሰዓቱ ደግሞ ለእኔ በጣም እንዴ በቃ በዛ ሰዓት እኔ እንደዛ ነው የማስበው። በቃ ይሄ ያ ጭንቀት እንዲለቀኝ ነው የምፈልገው እንጂ ይጎዳኛል አይጎዳኝም ይቀጥልብኛል አይቀጥል ነው አያውቅም። ያ ነገር ማለት እንዴት ስትራግል እንዳደረኩት እኔ የማውቀው በቃ በጣም ከባድ ነበር። ጓደኛ ለመምረጤ በቃ አለኝ ብዬ የማስበው እሷን ስለነበረ ከዛ ከጭንቅ ውስጥ ከነበርሽበት ሙድ ውስጥ እንድትወጪ ብላ ወደ ሱስ እሷ ይዛሽ ሄዳለች ማለት ነው። ስለዚህ አንዳንድ ያጋጥማል የሆነ ነገሩን መጀመሪያ የሚደብቁን ጓደኞች አሉ። ግን ቢሆነ ሰዓት ላይ ያን ማንነታቸው ይወጣልና በዛ ሰዓት ነው የምናውቃቸው። እና አንቺም ያው ፍሬሽ ላይ በገባሽ ሰዓት በቤተሰቦች ምክንያት በነበርሽበት ድብርት ውስጥ ወደ ሱስ ውስጥ እንድትገቢ ትችላለች። ከዛስ በኋላ አንቺ በሱሱ ቀጥለሻል ወይስ አሁን ምን ላይ ነሽ? ማለት አሁን ሱሱ ላይ ነሽ ወይስ ከዛ ነገር ወጥተሻል ተናቅሻል? አይ አሁን ላይ ሱሱ አይደለሁም። ግን በዛ ሰዓት ከሷ ጋር በቃ ምንም ነገር ማድረግ ማለት ዲፕሊ ገባ እንትን አላልኩም። ግን ያው በቃ እንዳጋጣሚ ሆኖ ወንድሜ ግቢ ደረሰው። ብሬክ ነበረን በመሃል ፍሬሽ እንደጨረስን ብሬክ ነበረን። ብሬክ ሄድ ከብሬክ ስመለስ እኔ ማለት አሁንም እሷ ናት ያለችኝ ጓደኛ እና ከእሷ ጋር ነው እንትን ዶርም አንድ ላይ ደረሰንም ወይ ሳይድ ነው ሆነ ጓደኛሞች ነበር። አሁንም እንደዛ ሙድ ነበር እያራመደኝ ነበር። በቃ አብረን እንወጣለን። እሷ የምታደርገውን ነገር እሷ ይዛ የምትሄድበት ቦታ ይዛኝ ትሄዳለች። እሷ የሎካል ተማሪ ነበረች። በቃ እሷ የምታደርገውን ነገር ነው የማደርገው። ብዙ ቦታ ታውቃለች። ወንድሜ እኛ ግቢ ደረሰ። በዛ ሳለ እኔ እና እሷ ሊጋብ ፈጠረ። ወደ ሲመጣ ከሱ ባንዲሽ ጋብ ፈኒ ወይ ወንድሜ ሆነ ምንም ሁሌም ነው ወንድሜ ጋር ሆነ። በዛ ሳለ ልጅቷን በቃ ከኔ ጋር ያላትን ነገር ምናምን እኔም ደግሞ እሱ ወንድሜና እኔ አንድ አይነት እንትን አይደለ ነው። እሱም ወደ መንፈሳዊ በጣም የደላስ እንትን ነው። እኔ ደግሞ ወደ ሌላ ነኝ። ተቃራኒ ነው። አናቸው በዳህናሽ ይመስለኛል። ታናሽ ነው። አመት ከምናምን በርቷል። እና ያ እንደዛ ሲሆን በዛ ላይ ተፋታኝ ማለት ትችላለህ። በቃ እንትን በቃ እኔ ከሷ ጋር የምውልበትም ጊዜ የለኝም። እኔ ሰከንድ ይር ነው፣ ወንድሜ ፍሬሽ ነው። እንትን ማድረግ አለ እዛ መካከል ይሄ በቃ አላለ ሁሌ እሱ ፍሬሽ ተማች ስለሆነ ማሳየው ነገር አለኝ ምናምን አለ። በዛ ማከንታ በዛ ቆም እኔም በቃ ከሰዎች ስለማሪድ ምንም ነገር ስለማላረግ እግዚአብሔር ይመስገን። ሁሌ ነው ከሷ ጋር አልፎ አልፎ ትገናኛላችሁ ወይስ ግቢ የለች? ከግቢ ወጣ? ላይክ በዙ ምክንያት እንትን አደረገች። በሱስ ምክንያት ያው ብዙዎቻችን ፍሬሽ ላይ ስንገባ እንደዚህ አይነት ነገሮች የሚያጋጥሙ ናቸው። ያው ሳናውቀው ወይም ደግሞ በጓደኛ ምክንያት ወደ ሱስ ውስጥ እንገባለን እና ይሄ ነገር ግቢ ላይ ብዙ ተማሪዎችን የሚያጋጥም ነገር ነው። ያው ለዚህ ደግሞ መንስኤ የሚሆኑት ጓደኛ ወይም ደግሞ አብሮን ያለው ሰው ይመስለኛል። አብሮን ያለው ሰው ጠንካራ ከሆነ እኛም እንተነክራለን እንጂ ወደ ኔጌቲቭ ነገሮች አናመዝንም ብዬ አስባለሁ። እና ይሄኛውን መልእክት እንግዲህ የሚያስተላልፈው ጓደኛ መምረጥ ላይ ነው። በዚሁ አጋጣሚ ከፍሬሽማን ሳንወጣ እስቲ ለየት ያለ ገጠመኝ የገጠመሽን ወይ ያዝናናሽ ሊሆን ይችላል፣ አድርገሽ ደግሞ የሆነ በቃ ፈን ያደረገሽ ነገር ሊሆን ይችላል። እስቲ እና በዚሁ አጋጣሚ ስላጫዎችን ይሰሱ። እሺ እነዚህ ይለኛል እንትን ፍሬሽ ተመድበን
እንደ አጋጣሚ 3 ተማሪ ሆነን ሌሎቹ ሰርዲና ፎርዚዎች ነበር 9 ነበር ዶርም ውስጥ ያለች ልጆች ነው። ደንብ ይገባል እንደው ጠዋት ላይ እንቀሰቀሱ በጠዋት ማለት ነው። ከዛው የሆነ ፊስታር ይዟል ቢጫ ፊስታር ማለት ነው። ቢጫ ፊስታር ይዟል ልብስ አለ ውስጥ ከዛ ቀሰቀስ ተነሽ በቃ ከዶርም ውጡ ተብሏል። ልብስሽን ውሰድ እንትን ያዚህ ነው ኢትሲን ነው እንደዛ አደረገ። በቃ የእውነት ምን እንደማደርግ ነበር ግራ አይገባኝ። እንደው በቃ ሻጣ ወጣኝ ልብሴን አደረኩ ጫማ ቆጠኩና ከዛ ድረስ ሞት እንትን ነበር ያን ጊዜ እንትን ሎርድ ማምስት ጭራሽ ፍራሽ ማየት አለብሽ ዶርም ውስጥ ያለ ሁላችሁ ወይ ከባ ማለት ነው። በቃ እኛ 3ታችን ነን ያለነው ፍሬሽ ተማሪ ምንም ማና ሁላችሁም እነሱ አምናችሁ በቃችሁ የሚያስጀምራችሁ ማለት ሁላችሁ በቃ 3ታችን ግራ ተጋባን። ፍራሽ እንዴት ነው የሚይዘው? ሀቁታ ልብሱ ነው ፍራሽ ስደት ነው እና ከዶርም እንደዚህ ወጥተን ፍራሹን ነው ለሁለ እንትን ያዝ ነው አያያዙን ማትክሪልን ፍራሹን ግን አያይዛችኋለሁ ብለ ደረጃ አለው እኛ ሰከንድ ፍሎር ደኛ እና ለኖድሰስ ያዩናል ተማሪዎች እንዳለኛ ነው የሚመለከት ምን ያደርጉ እና ከአንድ ፍሎር ከወረደ በኋላ የፕሮክተር ቢዋል ይያስር እና እዛ ጠብቋቸው አስቀመጡና እዛ ጠብቋቸው ሲመጡ ይነግራቸው አሪፍ እንደምትሄዱ ነው ተማሪው በቃ እኛን ነው የሚሆነው እኛም ብቻ በተፈዘ ባጀር ፍሬሽ ተማሪዎች ባካች ግን የሰርዲን የፎርዘር ተማሪዎች ነገራት የሰው መጫወት ለሳምንት ነው መሳቂያ ነበር የሆነ ዶርም ውስጥ ያ ይሄ ግዴታ ነው። እንትን ራሱ አለ ይመስለኛል ፍሬሽ ላይ ስገባ ተማሪዎች በር አካባቢ ላይ ማን ይቀመጡና ጦጣ ጨፈር ዲፔ ለግቢው በቃ አዲስ ስኖች ብትሄጂበትን አታውቂም፣ ግቢውን አታውቂም እና በቃ ሁሉ ነገር አዲስ ስለሆነብሽ እያየሽ ምናምን ስለምትሄጂ በቃ ጦጣ እያሉ ደግሞ የባሰ ነበር የሚያደናፉት። ያኔ ነገር ራሱ ገጥሞኛል። ግቢ እንደገባሁ ሻንጤ የገቱት የገባ ጦጣ ላጋ የምርም ጦጣ ነው ማየት ትችያለሽ። በቃ አካባቢው ለኛ አዲስ ነው፣ ቦታውን እናያለን። በጣም ይሄ ነገር እነዚህ ነገሮች ፈን ያደርጋል። አዎ ከደሞ እንትን ካፌ ገብተን አናውቀውም ነው ካፌ ከነዛ ከደሞ ልጆች ጋር ሄድ እነሱ ጨርስ አድርገው በለው እኛ በቃ ማለት መጀመሪያችን ካፌ የግድ ነው መላል የሻምበራ ሲሆን እንዳይንተከል አሁን የሳስተሰረት ይስከ ካፌ ምግቡን ካልጨረሳችሁ እንትን ትደረጋለች ቅጣት አለ ተባለ። ግቢ ቅጣት እነሰቅ የግድ እንዲያልቅ ምንም ወጥ መክረት የለም። ወን በስነ ስርዓት ተጠጡ እንጀራው ሚላክ ተባለ። ማፍካካት ወጥ እንጀራው እና ማፍካካት እና ሁሉ ማለት እኛ በቃ እነሱ የሚሉን ነው የምንሰማው። ምንም ነገር በስነ ስርዓት ሳህኗ እንደታጠበች አድርገን መለስ ነው አስከታችሁ በላችሁ። ግን ካፌ የመጀመሪያው ነው ብለሽኛል። ካፌ ላይ እንግዲህ እንደ መጀመሪያም እንደመግባታችሁ ጨረሳችሁ በባታችኋልና ማለት ብዙ ጊዜ ሌሎች ላይ የሚያጋጥም ነገር ነው። ካፌ መጀመሪያ ስንበላ የሆነ አይስማማንም ምናምን እናንተ ላይ ምንም አልተፈጠረም። በዛው በታችሁ ሲሆንስ ታሙኝ ነበር በጣም ለግሌ ታማሙኝ ነበር። ግን ምን ማድረግ ይችላል? አንተ ግቢ ትባላለህ ከጨረሳችሁ ተብለ አንተ ማስፈራሪያውን ታያችሁ ሲያዩ አው ግድ ነው። በጣም ከባድ ነበር። ተጫውተውብን ነበር። ፍሬሾች እንግዲህ ግቢ ላይ ሲገቡ በራሳችሁ ትመሩ ከእናንተ በላይ ያሉትን የሚሏችሁን ነገሮች ባሰሙ። ያው ግን ድፍረት እኮ አንዳንዴ ያጠፋልን። በጥሩም በመጥፎም እኮ ድፍረት አስፈላጊ ነገር ነው አይደል? ድፍረት ምድር ቢባለው ድፍረት ያበላል፣ ብሬክ ደግሞ ያጠፋል። እንዴ በኛ እንትን አደረጉ በቃ እንጂ ያደርጉ በኛ በሶስታችን መጮቻ ነበር ያደረጉ እንዲውጡ እንዳደርጉ በቃ እንደተባለ በቃ ግቢው ላይ በጣም ከባድ ነገር። አንቺ ከማግኘቴ በፊት ጓደኞችሽን እያወራሁ ነበርና ከጓደኞችሽ የሆነ የሰማሁት ነገር ነበረ። ምናልባት ለማውራት ሊደብርሽ ይችላል፣ ግን አንድ ጓደኛሽ አንቺ ላይ ያደረገችብሽ ነገር እንዳለና በዛ ደግሞ ትንሽ ተደባብረሽ ከጓደኛሽ ጋር እንዳለሽ ሰምቼ ነበርና እስቲ ስለሱ ትንሽ ብታጫውቺ። እሺ እንዴት መሰለህ ፍሬሽ ጨርሰን ዲፓርትመንት መጣናል። አፎርዚና ላስቲክ ላይ ነበር እንደዚህ ተፈጠረ። ዶርም ግቢ ቀይረን ነበር። ዲፓርትመንት እንትን ስትል ከዋናው እንትን ሌላ ግቢ ገብተን ነበር። ብራንች ነበሩና እዛ ብራንች ላይ የገባን ጊዜ ፎርዚር ተማሪዎች ናቸው ያሉት፣ ግራጁዌት አርክስ ናቸው ያሉት። የተመደብነው እኔና ጓደኛ ያሉት እኔና እሷ እዛ ዶርም ውስጥ ተመደብ ማለት ግቢው አዲስ ነው ለኛ እንደገና እንደ አዲስ ነው የሆነው እና አንታወቅም በጣም ከልጅቷ ጋር
ማለት ዝም ብለህ ፊዚካል የምታያት ከአንዳንዳቸው አላውቅም የመጀመሪያ ግቢ ውስጥ ስመለከት እና ማለት ዝም ብለህ ፊዚካሊ ስታያት ልጅቷን የተማሪ አክት አይደለም ያላት ተማሪ አክት ማለት እንግዲህ ከላይብረሪ ዶርም ውስጥ ሰምቲንግ ነገር ነው የምታደርገው። እሷ ግን የላይብረሪ አክት አይላትም ከአንዳንዱ ማለት ነው። ያ ዶርም ውስጥ ከሁሉም በቃ ገና እንደገባ አይዲያ ሴፕቴምበር ላይ ነበር የገባው ነው ወዲያውኑ ከኔ ጋር በቃ እንትን አለች ለመግባባት እኔን ተፈተኩ ትላለች ማለት ነው አለች። እኔ አላውቃትም እንዳልኩ ግን በጣም የሆነ የመግባባት ምንትኗን ነው በቃ ለእኔ ጥሩ ሰው ነበች በዛ ሰዓት ላይ። እኔም ከእሷ ጋር በጣም አሪፍ ላይ ነበርኩ እና እንዴት መሰለህ ዶርም ላይ ብዙ ጊዜ አታድርም እህት ያለች ትለኛለች። እዛው ሀገር ልጅ ነች ማለት ነው። ኖ የዛ ሀገር አለች ማለት በካ አለች ልጅቷ ግን ክፍለ ሀገር ልጅ ሆና እህቴ ትኖራለች። ብዙ ጊዜ ዶርም ላይ እስከ አንዳንድ ነው ዶርም የምትመጣው እና የሆነ ጊዜ ላይ እንደ በወሬ ተነስቶ እኔ እንትን አለኝ ፓርታይም የሚሰራው ስላለ ያን ፓርታይም የሚሰራውን ሄላ እንደዚህ ፓርታይም ከምትሰሪ ለምን እኔ እንትን አላደርግልሽ ብዙ ነገር አላመቻችልሽ ምናምን ስትለኝ እንዴት ጥሩ ነው ከኔ ጋር እንደው ከክላስ ጋር ፓርታይም ይሄድልኝ እኮ አይደል አሪፍ ነው ምናምን ሰዓት እኔ የምሰራውን አላውቅም በሰዓት እና ለምን እንደዚህ አይነት እንትን ይዘሽ እንደ ብዙ ነገር እኮ ይሰራል እዚህ ላይ አዲስ አበባ ላይ በጣም አሪፍ አሪፍ ነገሮች አሉ። እሺ ማለት በቃ እኔ እንደ ጥሩ ሰው ነው ያየኋት ገባ በጣም ጥሩ ሰው ለእኔ ታደርግልኝ ከጓደኛ አብረን ከመጣሁልት እንደውም ከሷ ሳልሻለኝ እሺ መቀጠል እንችላለን ከሷ ጋር ውጪ እራት እንበላለን። ፋይናንሻል ደግሞ ከኔ ትሻላለች እና የሆነ ጊዜ ላይ ከእንሂድ የሆነ ቦታ ጀስት ሄድ ምናምን መስቷት ማለት አይ ቲንክ አስራ ታርፎር ምናምን ማለት ነው ግቢ የሚዘጋው 4 ሰዓት ነው ግቢ የሚዘጋው ኦኬ 4 ሰዓት ድረስ ልንቆየው እንደዚህ ውጭ ቦታ አናድር ምናምን ብዬ አሰብኩኝ እና ተነጋግረን ሄድ ነው። ከዛ እኔ ማለት በቃ ፋይናንሻል ከኔ ትወጣለች ያልኩ በቃ ምንም ነገር ስታደርግ እሷ ነው የምትከፍለው እኔ ምንም ያን ወጪ አልወጣም። ከዛ ራይድ ጻፈች ነው በራይድ ሄድ የሄድንበት ቤት ለተማሪ የሚመጥን አልነበረም ገባ እኔ እንደዛ ይባል ይጃላቅም የመጀመሪያ ነው የሄድኩት። ከሄድን በኋላ እዛ ቦታ ላይ ለተማሪ እንዳልኩ እንደ ተማሪ የሚመጥን አይደለም በጣም እንትን ላግዠሪ ነው። እንደዛ አይነት ክፍያ እኮ እንዴት ነው የምከፍለው በጣም እንደ ሻይ እንኳን ብትጠጣ የዝም ወጪ መሽኳን ይችላል እንዴ ነው አይ ነው የጋበዘን ሰው አለ እኔ ያው ሀገሬ ልጅ መጥቷል እሱ ችግር የለም ሹር ምናምን አልኳት። ሲመጣ ያ ጊዜ ሲያ በቃ በእኛ ኤጅ በጣም ከፍ ያለ ሰው ነበር ነው በቃ አባቴ ነው የሚያክለው ሰውየው ያ ከሷ ቤት ወጋ እና ሪሌሽናችን ሳይሆን እንደ ዘመድ አይደለም ወይም እንደ ጓደኛም አይደለም። ሲሪስ ምን ይጅ ነው በቃ እዛ ጋር በጣም ሲሪስ ሆኜ ነበር በሰዓቱ እና ምናምን ተናርኪኝ ምግብ ምዘዝ ምናምን አለ በቃ ሰዓት እየሄድ እኔ ልሂድ ነው በቃ ከሷ እንደውም እሱ ባሰ ለምን እንደምትሄጂው እንደዚህ እናድርግ አይ መሄድ አለብሽ ምን አይነት ነገር እያራመደች ነው በቃ እኔ የሆነት በጣም ተረብሼ ነበር። ኦኬ እሷ በሰዓቱ ከመጣ በኋላ ተቀየረች በካንን እንትን በቃ ላለ ይዛ ፈልጌ መጣሁ ምናምን አስመሰለችው። ከዛ ጋር እኔ እንደፈለግኩ እንደሆን ምናምን በቃ ብዙ ነገር ታያት ለብት ልሄድ ነው በቃ ተነስቶ ኩርሴን ያዝኩ ወጣሁና እኔ በሰዓቱ ላይ በቃ ታክሲ የሚያዝበትን አላውቅም እጄ ላይ ምንም አይነት ገንዘብ የለም በቃ ራይድ እንዳልጠራ ብዙ ነገር እንትን እኔ ዶርም ላይ ጓደኛ ያለች እንዳልኩ እሷ ደወልኩና እንደዚህ እንደሆነ ተፈጥ ልመጣ ነው በቃ ዶርም ከመጡ በኋላ አወራኋቸው በቃ እንደዚህ እሷ እንትን አለችልኝ ትራንስፈር አድርገችልኝ መጣሁ እንደው አወራን ዶርም ላይ እንደዚህ እኮ አደረገችኝ ማለት ምን እያደረገች ነች ምንድነው ስማ ታውቃላችሁ ማለት ጓደኛ ነበረቻት ቤስት ፍሬንድ ነው እሷ ስጠይቃ ልጅቷ እኮ እንደዚህ እንትን የምታደርገው እኔ እንደውም ደብሮኝ ነው ከምነግርሽ እንጂ ልጅቷ በቃ ለአንድ እንትን ነገር ነሰሰሪ ነገር ካልፈለገች ከአንዳንድ አቀርብሽ ምናውቃት የምርሽ ነው እንዴ ነው የምታደርገው ነው አልመጣችም። በነጋታው ማለት ቆየች 1 ሳምንት ቆይታ መጣች። ስትመጣ እኔ ላናግርሽ ፈልጋለሁ ለምን እንደዛ አደረግሽ እኔ እንደዚህ አይነት ነገር እንደማልፈልግ አንዳንድ በፈልግ ነው በጣም ቀላል ነገር ይሆን ነገር ነው እኔ ገንዘብ አጥቻ አይደለም ወይ ከቤት ማላክልኝ ሆነ አይደለም ግን ራሴን ይችላል ወጥቼ መስራት እንደምፈልግ ነገር ኩሽ እንደዚህ አይነት ፈልጋለሁ አልኩሽ። ትንሽ ተጣላም የሆነ ገጭ ቅንጫላ ነው ሆነ ኦኬ እንትን በዚህ ወጣጣሚ በደንብ ሳነር ከዛ ቦታ እንዴት እንደወጣሽ በደንብ ታስረጂ በቃ እንትን አልኩኝ በጣም ሲሱንኩ ማለት ጓጎጭ የምትላ ነገር የለም እዛ ጋር በቃ ሌላ ነገር የተፈጠረ ነው የሚመስለኝ እኔ እንደዛ አይነት ነገር አይቻላቅ የመጀመሪያ ነው እኔ እንዴት እንደስታደርጊኛል በቃ እሷን ያሰብኩት እንደዛ አልነበረ ጓደኛ የሀገሬ ልጅ ብላ ያመጣችው ሰውዬ በጣም ትልቅ ሰው ነው እና አንዳንድ ወሬ የሚሰማው ነገር አለ ደግሞ
ይሄ ነገር እንደዚህ ልታስበላኝ ምንድነው ያሰበችው ነገር? በቃ ማለት እዛ ጋር እንትን ለም ትልቅ ቦታ ነው መውጣት የምችልበት ነው። ምንም አይነት የዚህ ነገር ያ ሰዎች ስላሉን ይሄን ሰራ ነገር የለውም። በቃ እኔ የፈራሁት እንደውም እሷ አልነበረም ወይ በና አሳፈረችኝ ትላለች ወይ የሆነ ነገር አላከበረችኝ ትለኛለች በሚል ማለት አዎ እንጂ ይሄን አልንታ ሰው ገና ሰውዬው ሲመጣ ደንግጬ ነበር። ማለት በጣም የሆነ በጣም ፏ ያለ ሰው ነው የመጣው ምናምን ትልቅ ሰው ነው። አልገባህም? በጣም ያስጠላ ስሜት ነው ያለው እንደዛ ማለት ነግራኝ በወጣ እኮ ችግር የለውም። ገባ እሱ እሷ ቃ ተነጋግረንና አስበውበት ነበር ማለት ነው። ያ አዎ በጣም እና ከዛ ስነበር በቃ ከዛ የወጣሁት በቃ እንደዛ ወጣሁና ነገር ምንም አይነት ብር የለኝም። እኔ ታክሲ የሚያዝበትን ቦታ አላውቀውም። በቃ መሀል ቦሌ ላይ ቲቪ ታክሲ የሚይዘው ራይድ ጠራሁም። የራይድም ደግሞ ጓደኛዬ ትራንስፈር አድርጊለት እንደዚህ ምንም ብር የለኝም የተፈጠረውን እነግርሻለሁ። ዶርም ስመጣም እንደዛ ነገርኳት። ልጅቷም በሳምንቷ ምናምን መጣች። በቃ አፉ ተባባል። በቃ እኔ ደስ አለፍኳት። በቃ እኔ ከዚህ በኋላ ምን እንተናገር ችግር የለውም። በቃ አንዳንድ ሰው ስራዬ ነው ብሎ ከያዘው ሁሉም ነገር ማፈር አለበት እና እኔ ምንም ማለት በቃ እኔ እንደዛ አይነት ነገር ሳምሪ የለም ብዬ እንትን አልኳት። አፉ ተባባል። ግን ያው አንዳንዴ ምን አለ መሰለሽ በከተማ የታለፉ ነገሮች አሉ ማለት ይሄ በጣም ከባድ ነገር ነው። ማጠብቂው ያልጠበቅሽው ነገር ነው። እንደገና ደግሞ አንቺን እንዴት እንደዚህ አይነት ስራ አሰራሻለሁ ብላ ማለት ሳትጠይቅሽ እንዴት እንደዚህ አይነት ውሳኔዎችን ልትወስን ቻለች? እንዴ ይሄ በይቅርታ የሚታለፍ አይነት ነገር ነው ብዬ ስላላሰብኩኝ ነው። እና እንዴት ይቅርታ ልትያት ቻልሽ አንቺ? እንዴት መሰለህ ያሰብኩት እዚህ ጋር እሷ እኔን ያሰበችኝ ስራ እንደመስራት እንደምፈልግ እንዴት መሰለህ ስለ ፋሚሊ እኔ ኦፊሻሊ ዩኒቨርሲቲያቸው አላውቅም። ሊሆን ውስጥ ያለሁበትን ነገር የሚያውቅ ሰው የለም። እኔ ስራ እሰራለሁ፣ ፓርት ታይም ቲቶር እሰጣለሁ ለተማሪዎች ያዙት ዩኒቨርሲቲ ዶርም እገባለሁ። እሷ የምታስበው ቲቶር እንደምሰጥ አድርጋ በቃ የሆነ ሌላ ነገር ነው ሰራን ቮይስ ለእሷ ያሰበችው ያንን ስጠይቃት ለምን እንደዛ አክስ ምናምን ስጠይቃት ያሰበችው ያን እኔ ቲቶር እንደምሰጥም ማንም አይቀም ብለ ፍሬ ከእኔ ፓርት ታይም እሰራለሁ ነው ያልኳቸው እንጂ እሷ እንደኔ ያስረዳኋት በቃ እና ስላላወቀች ነው ብዬ ነው ያልኳት። አንዳንዴ ነገሮችን እንትን አድርገን ማለፍ አለብን። ያ ይመስለኛል አንቺ ውጪ ላይ ብታስጠኙ እንትናት እሷ ሌላ ስራ እንደምትሰራ አምስት ቁርስ እንደዛ አይነት ሰዎች ለዛም ይሆናል ሳትነግርሽ ይህንን ነገር ከአንቺ ጀርባ አውጥታ ይዛሽ ሄድሽው ይዛሽ ሄደችው ለዛ ይመስለኛል። ማለት እኔ ድፍሪ ስላልተገባባን እና እሷ እንደዚህ ብያ ነው የነገርኳት። ብቻ በቃ ስራ እንደምትሰራ ነው እንጂ ድፍሪ ስላልነገርኳት ሜቢ እንደዛ ሊሆን ይችላል። በቃ አሁን አስጠናሉ ልጆችን ብለሻል እና አሁንም እዛ ስራ ነው ያለሽው? እዛ ስራ ላይ ነው ያለ። እስቲ በዚሁ አጋጣሚ በማስጠናት ላይ የገጠሙሽ ገጠመኞች ካሉ ወይም ደግሞ ከልጆቹ ቤተሰብ ጋርም ሊሆን ይችላል የገጠመሽ ነገር ካለ በዚሁ ታጫውች። በጣም ብዙ ገጠመኞች አሉ። በጣም እስቲ የተወሰኑት ሰውን ያስተምራል ደግሞ ያዝናናል ብለሽ የምታስቢያቸውን ታካፊ። እሺ 2 ዓመት ነው ማስጠናት ከጀመረ በአንድ አመት አንድ ቤት አይደለም ይዘው 2-3 ቤት ይዛል። በሁሉም ጋር የተለያዩ ባህሪ ልጆቹ ባህሪ እንደውም አንድ ቤት እንዴት አጋጠመን በጣም እንትን ናቸው፣ ሀብታም ናቸው በጣም ከምነግር በላይ ማለት ነው። እና ቤት ውስጥ ሰራተኛ ነው ያለች ፋዘሯ ውጭ ሀገር ነው፣ እናትየዋ ደግሞ ሱቅ አላት እና 2 ልጆች ናቸው ቤት ውስጥ እና ሁለቱንም እኔ ነበርኩ ማስጠናት፣ ወንድና ሴት ነበርኩ። እና ልጅቷ ጥናት ላይ ማለት ትምህርት ቤታቸው ውስጥ ኢንተርናሽናል ስኩል ነው። ኢንተርናሽናል ስኩል ውስጥ አማርኛ ማውራት አይቻልም። አማርኛው አይወራም። ፌስት ነው የምትምጪት። አማርኛ ከወራ ቅጣት አለው እና አማርኛ ነው እና እኔ እንዳስጠና ሱፐር የተደረገው ነገር አማርኛ ነው። ለሊስታ ስንት ያፍል ተማሪዎች ስድስት ያፍል ተማሪ ይከብዳትን ትምህርት አማርኛ አስበዋልኛ አንደኛ አማርኛ የሚገባው እዚህ ውስጥ አለን እና አማርኛ በቃ እኔ ስነገር ናት ያው አላለመንኳትም። በቃ አማርኛ ነው በደንብ ፎከስ ታሪክ ሌላ ላይ አሪፍ ናት ምናምን ማለት እሺ ስልሽ አማርኛ ከልጅቷ ተከበረት ፋሚሊዎቿስ እንዴ የነሱ እንዴት አማርኛ ልጃቸው ማስጠናት ይከብዳል? በፒላቴ ከፋሚሊ ጋር ኦኬ። ልጅቷ አስቸጋሪ ልጅ ነች ማለት ሩም አላት። ሩም ማለት ነው እኔ ፉል ታይም ነበር ላይ እንደ ሙሰብ ታይም ስለ ጥናት ብዙ ጊዜ የሚደረገው በሳምንት 3 ቀን ነው። እኔ ግን በዛ እንዴት የሚደረገው እሁድን ብቻ ተሰጣቸውን እንጂ ቅዳሜ የለም። ክፍያ ማሪሽ ስለነበር ለኔ ላይክ ከግቢ በጣም ቅርብ ነበር እና ቤት ልስቶ
ስለ በቃ ሩም ውስጥ ነው የምትቀመጠው። እንትን አላችሁ ቤራላት ምግብ የምፈልገውን ነገር ትናገራለች። ማዘሯም ይናል እንግሊዝ ላይ እኮ ፐርፌክት ሆና አይደለ ግን በቃ እንደዛ ታደርጋለች። በቃ ምንም ኮንታክት የላትም እሱ አባቷ ውጭ ሀገር ነው። በቃ ከአባቷ ጋር ነው በጣም ኮንታክት ያላት እንጂ ከቤት የላት። እኔ ከልጅቷ ጋር መግባባት በጣም ከባድ ነበር። እንዴት ብዬ ነው አማርኛ ከአንዳንድ ለስድስተኛ ክፍል ተማሪ ሀሁ እንትን አድርጌ ከአንዳንድ ነው ማስተናፍ ከአሁን የጀመርሽ ያው ከአሁን ነው አማርኛ ላይክ እንትን ፓስ አታደርግ በእንግሊዝኛ ነበር የምትባብ ውስጥ ታስጠኛል ማለት ነው። በትን ነው በቃ የግድ ታናሽ ወንድሟ አለ። ታናሽ ወንድሟ በጣም ፐርፌክት ነው አማርኛ። እኔ እንደ ማለት ብዙም አልነቃጠብ እየኳትም እንዴ ለምን አማርኛ እንዳልቻልሽ ምናምን ይሄ ነገርኩት ነው። በቃ ለምን አማርኛ ስለ እንደዚህ ልጅ ታውሏልና ከኛ ጋርም ኮንታክት አታረግ አትወጣ እና በዚሁ እንትን ብላ የሆነ ጊዜ ላይ ሩም ስገባ ልጅቷ በጣም እንትን ናት። ሩም ስገባ ምሽት ነገር የለም ይሄ እንትን ነገር ለስድስተኛ ክፍል ተማሪ ሆና እንትን ታደርጋለች። በተጠቃቀመ ነገር አለ እሷ ወይ ስድስተኛ ክፍል ተማሪ ናት። ማዝ ኤጇ ትንሽ ሄድ ያለ ነው። ኤጇ ትንሽ ከስድስት አይ ቲንክ ወደ ይመስለኛል ወደ 8-9 ፊላለች ኤጇ የሆነ ማለት ድብያ አልነገረችኝም እናት ያው ግን ኤጇ ትንሽ ሄደ ነው። በጊዜው ወይ ትምህርት ከሀሰን ጀመረችው ይሆናል እና ቤት ስገባ እንደዛ ነገር ስትልና እኔ ልጠይቃት ፈለኩኝ ፈራው። እኔ ማለት የሆነ በጣም ኃላፊነት ስወስድ በጣም ከባድ ነው ስቃ ማለት እኔ ለእናቴ ልነግራት ፈለኩ። ከዛ ልጅቷን ጠይቃት በቃ የሆነ ግራ የምትጋባው ነገር የለም። አንዳንዴ ምን አገባኝ ብዬ ልተንፈልገ ነው እዚህ ጋር ለማስጠናት ብቻ አለ የሚመጣሁት የልጅቷ ነው ዛሬ በጣም ከባድ እንትን ነው። ለእናትየውን ከተናገርሽ ሁለቱን ወይ ማጣባት ሁለቱም ወይ እንትን ማለት ነው የሚሆነውና ለምወሰኑ እዚህ ላይ ከዛ እናቴ የሆነ ጊዜ በቃ በጣም ሲወስብ ተደጋጋሚ ጊዜ ሲሄድ እንደዛ ይነገር እንትን ሲል በቃ ተሰማማኝና ነገርኳለን። እውነት እኔ ነው እንትን ያደረገች ተወቃሽ ያደረገች የኔ ልጅ እንዳታረግም ምን ማለት ስራ ማቆም ከፈለሽ ወይም ሌላ ነገር ከፈለሽ ደሞዝ የሚጨመርሽ ከሆነ ይጨመር ይያር ኦኬ አንቺን ለማለትሽ ማለት ነው። እሺ በዚሁ ለተመልካቾቻችን ግልጽ ለማድረግ ስትጠቀም የነበረ ወይም ደግሞ የሸተተሽ ነገር ምን ይመስልሻል? ማለት ስለማውቀው ያንን ነገር ፍሬሽ እንደነገርኩ የጋጣሚ ነገር ስላለ ስለማውቀው ይሄ እንትን ዊድ ነበረ ልጅቷ የምትጠቀመው። ከዚህ በፊት እኮ እንደዚህ እቃውን አይቻቃለሁ ግን እኔ እንትን አላልኩትም ሴንስ አላደረኩት አልቀመጥሽም እና ልጅቷ በጣም ጥንቁቅ ናት። በጣም እኔ በዚህ ጂ ለውስን ደስታ ጥንቁቅ አይደለም በጣም ትጠነቀቃለች። ለምን ነገር ማለት በጣም ደፋር ነች። ከፋሚሊ ጋር እየኖረች ቤት ውስጥ ያንን ነገር መጠቀሟ ይሄ እንዴት መሰለህ ፋሚሊ ኮንትሮል አለማድረጋቸው ነው። ማንኛውም ልጅ ግዴታ ፋሚሊ ኮንትሮል ማድረግ አለበት እንጂ ይሄ በጣም ቀላል ነገር የሆነ ነገር ነው። እንደነገርኩ እናቷ ከአንዳንድ እንትን አትላት አትቆጣጠራት ነፃነት አላት ማለት ነው። ነፃነት በቃ ለአንዳንድ ነፃነት እንደዚህ ከሆነ ቢቀር በጣም አሪፍ ነገር ሞር ደግሞ ለዛ አሁን እንደዚህ ለሀብታም ልጆች ነፃነት አስፈላጊ መካከል ያ አንዳንዴ ነፃነት ሲበዛ ወደ መጥፎ ነገር ነው ብዙዎቻችን የምናመራው ነው። የሆነ ማለት እኔ አሁን በነፃነት ነው ያደኩት ግን በነፃነት ባድግም ወደ እንደዚህ አይነት ነገሮች የሚሄድበት እንትን ምንም የለም ማለት ቤተሰቦችን አከብራለሁ ይቆጣጠሩኛል። ግን የሚቆጣጠሩኝ እንደዚህ በኃይልና በጉልበት በዱላ ሳይሆን ነፃነት እየሰጡ ፍቅር እየሰጡኝ ነበርና ነፃነት የሆነ አስፈላጊ የሆነበትን ፓርት አለ። ግን ነፃነት ሲበዛም ደግሞ ልጆች ብዙ ጊዜ ወደ መጥፎ ነገር ይሄዳሉና ቤተሰቦች እንግዲህ ነፃነትን እናንተ በፍቅርና የሆነ በኃይል በዱላ ሳይሆን ማለት ነፃነት ብዙ ጊዜ ነፃነት የለም የሚባለው ብዙ ልጆች ነፃነት በነፃነት አላደኩም የሚሉት እየተገረፉ ስራ እየበዛባቸው ሲያድጉ ነው አይደል? ግን ያው አንዳንዴ በዛ ውስጥ ፋሚሊ የሆነ ነገር ልትማሪም ወይም ደግሞ የሆነ ነገር እንትን ሲኖር ነው እንጂ አንቺን ጠግቶሽ የወለደው ልጅ ፋሚሊ አይጠላምና ብቻ ነፃነት ላይ ቤተሰቦች ወይም ደግሞ ወላጆች ብታተኩሩበት ብዬ አስባለሁ። ፋሚሊ ግዴታ ነው ነፃነት ለልጅ እንትን አይደለም። እኔ ደግሞ በጣም እውነት ከዛ ፋሚሊ በጣም ብዙ ነገር ነበር የተማርኩ። አይ እንደዛ ከሲቲ ወጋ እንደዛ ተናገረ ከማዘሯ ጋር ከአንዳንድ ነው ስራ ያቆምኩት። ምክንያቱም እዚህ ጋር እኔ ሳክሪፋይ የማደርገው ነገር አይደለም። ለእሷ ለልጅቷ ሳክሪፋይ ላደርግላት እችላለሁ ግን ለማዘሯ ሳክሪፋይ ላደርግ ምክንያቱም ማዘሯ በዛ ሰዓት ልጅቷን ነው የምታምነው አይደለም። ልጅቷ ስታያት ከምወጣ ልጅ አይደለች። እኔ ብነግራትም እንትን ልታመነች እንዴ እንደዚህ ሆነ ብላ እኔ ደግሞ ተወቃሽ አደረገች። እኔ ደሞዝ ብዬ አይደለም እንደውም ምን ከልጅቷ ጋር እንድትቀይር የምፈልገው ልጅ ናት ማለት አንዳንድ ፓወር ያለው ልጅ ሳይወጣ ሲቀር እንደዚህ ማድረግ ሳችል በጣም ነው ምን እንደ ግን
አንዳንድ እናትና አባት ልጆቻቸውን ገለው ያስቀምጣሉ፣ እዛው ቤት ውስጥ እንዲቀመጡ ያደርጋሉ። እሱ በጣም ነው። ግን ላይክ እንደዛ አይነት ፋሚሊ የሚያል አንዳንድ ቤቶች ደግሞ በጣም ፈኒ የሆኑ እንትኖች አሉ። በጣም ፈኒ ማለት ነው። ላይክ ደስ የሚሉ ፋሚሊ እንደ እናትና እንደ አባት የሚሆኑ ፋሚሊ እንትኖች ከልጆቹ ጋር በጣም በጣም እንደ ፍሬንድ ተቀራርበው ደግሞ ከእናትና ከአባት ጋር እንደዛ ሲሆን በጣም አሪፍ ይመስለኛል። ማለት እንደ ልጅም እንደ ጓደኛም ያው ልጆች ደግሞ ያው እናቶቻቸው ወይም ደግሞ አባቶቻቸውን ቀርበው ውስጣቸው ያለውን ስሜት የሚያስደብራቸው የሚያስጨንቃቸው ነገር ሲያወሩ ነው ደስ የሚለው። አሁን ብዬ ሰው ባለስ አሁን እዛ ቤት ነው የሰራው ከልጅቷ ጋር በጣም ፍሬንድ ይላል። ደግሞ እዛ ጋር ፋሚሊ በጣም ክሎዝ ናቸው ሁሉም ጋር እናትና ልጅ በጣም ክሎዝ ነው። አባትና ልጅ በጣም እናትና አባት ላስ በጣም ክሎዝ። እኔ ቀለባል ሴት ትጠራኛለች ማለት ታቋል ሲግቢ ነገር ነው ምን ነገር ባል ማምስ ነው እኔ ጋር ቤት ላይ ረብሽ ከተነሳ ነው የሆነ ነገር ምንም ነገር ሲደብርሽ ነው ጠይቀኝ። አንዳንድ ደግሞ ደሞዝ ማይደርስበት ሰዓት አለ አለው ሰልማሪ ድባችሁ ኤግዛም ኖሪ ምናምን አልገባምና ላይክ በሰዓት ነው የሚከፈለኝ። ያ ሰዓት ላይ ደርስብኝ ይችላል ካልደረሰ ምናምን እንደ ደግሞ ሰዓት እኮ አለ ብር ካስፈለገ ትሰጠኛለች። እንደዛ በጣም እንትን አለ ፋሚሊ አለ በጣም ስፒክስ የሚገባቸው ፋሚሊዎች አሉ። ሲሶር ዩኒቨርሲቲ ያው በዚሁ አጋጣሚ እስቲ መጀመሪያ ላይ አላነሳሁትም፣ ግን የምትማሪው ፊንግሊሽ ምንድን ነው አሁን እየተማርሽበት ያለው? እኔ ማሚማር ማለት ነው ማኔጅመንት ስትገቢ ከፋሚሊ ምን አይነት እንትን አቀባበል ነበረው ለገባሽበት ፊልድ? ማኔጅመንት እኔ ማለት ፈልጌ ነው የመረጥኩት። እንደውም ቤት ያፈልኩት ነበር። ፋዘር ጆርናሊዝም ነበር ይፈልግ ፊትሽ ለጆርናሊዝም ያህል ነበር። ማዘር ነጋዴ ናት እና የማዘር ንግድ ነው በጣም አሪፍ ነው። በጣም አሪፍ ንግድ ነው የምትሰራው። ስራውም በጣም እንትን አፕሪሼት የሚደረግ ስራ ነው የምትሰራው። እኔ ደግሞ እዚህ ከገባሁ በኋላ እንትን የለም በቃ የምትፈልገው ዲፓርትመንት ፍላጎት እየጨመረ መጣ። ፈርስት ላይ ነው የሞላሁት እሱን ማኔጅመንት እና ግራጁዌት ካደረኩ በኋላ ከማዘር ጋር የምሰራው ይመስለኛል። የማኔጅመንት ዲፓርትመንት ከንግድ ጋር በጣም ማኔጅ ማድረግ ትችላለህ። ይመስለኛ አሁን እንደነገርሽኝ ከሆነ ከግቢ ስትወጪ ያው ማዘርን የማገዝ ሀሳብ ይኖርሻል ብዬ አስባለሁ። በጣም አሪፍ። በዚሁ አጋጣሚ የእኛን ፖድካስትም ማኔጅ ብታደርጊልን ደስ ይለናል። አብሽሩ ችግር የለም። ክሬዲት እውቅና እንሰጣለን። ግድ ነው ግድ ነው። ስለ ወንድምሽ አውርተሽ ነበርና መጀመሪያ አካባቢ ላይ ከወንድምሽ ጋር ደግሞ ተቃራኒ አይነት ሁኔታ ውስጥ እንዳላችሁ ነግረሽኝ ነበርና እስቲ ከወንድምሽ ጋር ለየት ባለ ገጠመኝ የለሽ የተገጣጠማችሁበት? በመጥፎም ሊሆን ይችላል በጥሩም ሊሆን ይችላል። እስቲ የገጠመሽ ነገር ካለ ከሱ ጋር። በጥሩ ብዙ አለ፣ ግን መጥፎ አሁን ላይ የሚያስተማሪ ነገር እና ደግሞ ባላረጉ ብዬ እንትን ውስጥ በቃ አለ አይደል እንትን የሚያደርግ በጣም ባፊልም አድርገው ነገር አለ። ደግሞ ከወንድሜ ጋር ተቃራኒ ሰው ማለት እኔ ታላቅ ወይ ተነሱ ማለት ያም ብዙ ነው የምትቀበል እኛ ዳም ቀበል ያለ እሱ የቤተ ክርስቲያን ሰው ከጥሩዎቹ ብዙ በጣም ናት። መጥፎ ማለት እኔና እሱ በጣም ተቃራኒ ሰዎች ነን። በጣም ማለት እኔን አይቶ ያደገበት ፓርት አለ፣ እኔን አይቶ ያላደገበት ፓርት አለ። ታላቅ እንደመሆን ትናለን አይደል እንዴት ላስረዳ? ታላቅ እንደመሆኔ መስመር ማስይዘዋል። እኔን አይቶ የሚሄደው አለ፣ እኔን አይቶ የመጣበት አለ፣ እኔን ያላየበት አለ። እና ያንን እኔን ያየበት ጥሩ ጎንም አለ እንዳልኩ በቃ የኔን አለመከተሉ በጣም አሪፍ ነገር ነው። እንዴት ቀጣሚ መሰለህ? ከጓደኞቼ ጋር ኢቭ ነበርና ኢቭ ወተን አነጋን። እሱ ከመጣ በኋላ አንግዳል ግቢ እና እሱ ጠዋት ላይ የተለመደ ነገር ነው። ጠዋት ላይ ኪዳን ሊያደርስ ይሄዳል። ማኛ አይ ቲንክ 11 ሰዓት ከምናምን ልቃስ ወደ 12 ይሄደ ነበር። ሰዓቱ እሱም ሰተኩም ነው ሰዓቱን ለራሱ አደረሰው። እኛ ብራርፈን ስንመጣ እሱ ኪዳን ያጠናው ለፍቶ ምናምን ይሄደ ነው። ከጓደኛስ ጋር አይናችን እያሸን ይገባል። ብዙ ነው። እስከ ዛሬ ምን ፊል አድርጌ አላውቅም። ጠዋት ላይ ብንገባ እንደዚህ የተለመደ ነገር ነው። ጠዋት ላይ ስንገባ ነጠላ የለበሰ ሰው ባይ ፊል አላደርግም። ገባ የሆነ ትንሽ ማድረገው ነገር እንደዚህ ደንግጬ እንትን ብዬ ማለት ያለሰኩት ነገር ነበረ።
ያውቃል እንደዚህ መሆኔን። ብዙ ጊዜ እንትን ያደርጋሉ። እግዚአብሔር አልፈቀደውም። እንዴት ነው ግን እሱ ብዙ ጊዜ አሁን ያውቃል ብለሽኛል። የምታደርጊው ወይም ደግሞ የሚፈጠሩትን ነገሮች ያውቃል። የሚመክርሽ ነገር የለም? የሚሰጥሽ ምክሮች ኦብቪስሊ ይመክራል። እስቲ ለተመልካቾቻችን እና እንዲሁ ደግሞ ለእኔም ሊጠቅም ስለሚችል ከሚመክርሽ ምክር ውስጥ አንዱ ነገር ጉዞ እንድንሄድ በጣም ብዙ ይገባባል ነበርና የሆነ ጉዞ ሄድ አብረን ይነሱ። በዛ ሰዓት ላይ እኔ ስሄድ ጸጉሬ ቀለም ነበረ። በዛ ሰዓት ጸበል አትገቢም ተባልኩኝ። እሱ ጸበል ገብቶ እኔ ጸበል አትገቢም እና ይህ ለማየት በጣም ሰልፍ ነበረው ምናምን። ስመለስ እኔም አልገባም ብሎ ተመለሰ እሱ። ከዛ ለምንድን ነው አንተ ማትገባው ምናምን ስላ እስቲ መጀመሪያ አንቺም ጥሩ ነገር ስታደርጊ እኔም ጥሩ ነገር ማለት ታላቅ ሆነ ብያለሁ። ታላቂ እንደዚህ ያልሆነች እኔ ታናሽ እንደዚህ ብሆን ምንድን ነው ለውጥ? እስቲ መጀመሪያ አንቺን ለመስተካከል እኔ እንደዛ አድርግ የምትይኝ አንቺ ራስሽ እኮ ስትሆኝ ነው። አይኑ እዛ ጋር እኮ በጣም ባድ ነገር እያደረኩ እንደሆነ በቃ ሁሌ አውቃለሁ። እሱ ደግሞ እንደነገርኩ በጣም እንትን ነው፣ ስማርት ሰው ነው። በትምህርትም የቤተክርስቲያን በሪሽ እዛት ቤተክርስቲያን እሱ ገፍቶ ነው የሚሄደው። እሱ እንደዚህ ማድረግ ብሎ ነው ሄደው። ጉዞም ሲሄድ እሱ ነው በቃ ጉዞ እንደዛ አለ ምናምን። እኔ እንደውም ኮንሰርት ሲኖር እኔ ኮንሰርት ብር እንድክፈላ እንይድለዋል ይርላሽ። ከዛ እሱ ያኔ ኮንሰርት ብር እንደውም ስጭኝና እኔ ጉዞ ትኬት ቁረጥበት እንደም እውነት ማለት አሁንስ እግዚአብሔር ይመስገን አለ እሱ የተናገረኝ ነገር በቃ እንትን ያልኩት ነው ለውጡሻል በጣም እንደውም ነው ኮንሰርት ተዘጋጀና እኔ እንትን አልኩት እንደዚህ እኮ ብር አለኝ ለምን ኮንሰርት አንገባም ተወደለም ድምጻይ ምናምን ድሮ እንደዚህ እንትን የሚያደርገው ነበር እንደዚህ እንዲህ ነው ማለት እስቲ ቆይ ልሰብባታለኝና አንዱ ለቀነሰ ከዛ እንደውም እንደዚህ ብር ያስፈልገኛል ብሩ ላኪልኝ ምናምን በቃ ችግር ቀጥመን ነው እሺ ምን ቢላኩለት ከዛ የዛይ ኮንሰርቱ ግሬ አንተ ብሬን አትመልስም እንዴ እንደዚህ እኮ ትኬት እቆርጣለሁ ብያለሁ ነው ማለት አይ የለም ኮንሰርት ምግብበት ትኬት እንትን እኔ ገዳም ጉዞ አለ ያን ቆርጫለሁ ተዘጋጁ ጧት እንሄዳለን። ሁለት ትኬት ነው የቆረጥኩት። እንደኔ ጓደኞቼ ማለት ነው ለዛለ በቃ ጓልኩኝ እኔ ከጓደኞቼ ጋር ልወጣ አይደል እንዴ ለምን እንደዚህ ያልኩ ብር የለኝም ነው። አይ ይሄ የምታደርገው አድርጊ። አይ እንደዛ የምትይ ከሆነ አባትሽ ጋር ነው የምደውለው ማለት ጠዋት እነሱ እኔ ጠዋት ተነስቼ ስሄድ እነሱ ስለ ኮንሰርት እያወሩ ነበር። ጅብል ለብሰን እንዲሁ ገረም ያለ ነገር አንዳንድ እግዚአብሔር መስመር የሚንተሻ እዚህ አቀብኝ ፕሮግራም አለኪ ያለ ነውና ወንድምሽ በጣም ደስ የሚል ሲሆን ወዳችንም እንደዚህ አይነት ወንድም ይስተንላሉ። በዚህ አጋጣሚ ለኔ ትንሽ አባቴ አይቴ ማለት እሱ ከገባ በኋላ ትንሽ ተረጋግቼ ይቆይ ያ ግቢ ላይ የነበረሽ እሱ ከገባ በኋላ ቀነሰሻ ማለት በቃ ፍሪዴም እንትን ሆነ ፍሪ ሆነበት ትንሽ ገደብ አድርጎበት እሱ አለ ለሱም ስል እንትን አይደለም በቃ እሱ መግባቱ ለኔ ለግቢ ቁልቴ በጣም አሪፍ ነበር። ጥያቄያችንን ወደ መደምደም ደርሰና ግቢ ላይ እንግዲህ 4 አመት ሆነሻል። አራተኛ ዓመት ተማሪ ነሽ። በዚህ 4 አመት ውስጥ አድርገሽ የሆነ በቃ ከባድ አደረኩት የምትይው ነገር የሚጸጽትሽ ወይም ደግሞ ይሄን ነገር እንኳንም አደረኩት የምትይው ነገር እስቲ ምንድን ነው? እኔ ያደረኩትን ሁሉ እንኳንም አልኩት ነው ነገር ሁሉ ለውቆ ነው እንኳንም ተማርኩበት። ግቢ ትንሽ ቤት ነው የምታሳለው ማለት አንድ ዞን መከረም ይሰል አንድ ባስ ጧት ስትሳፈር ይላል ሩቅ መንገድ የምትሄድ ከሆነ እዛው ባስ ላይ ጎን የሚቀመጠው ሰው ይላል ያ ጎን የሚቀመጠው ሰው ጋር በቃ በዛች ሰዓት ነው 4-5 አንድ ቀን ቆይ ከዛ ሰውዬ ጋር በጣም ዲፕሊ የገባሪሽ ነው ሲያማይዞ ብለው ምሳ አብራችሁ ወጣችሁ በልታችሁ ግን ልወርዱ መጨረሻ ላይ ሲለስ ወይም እሱ ከዚህ የሚወዱ መናኸሪያ ሳይገባ የሚወርድ ከሆነ ሰው ላትባባል ትችላለህ። ግቢም እንደዛ ነው። ስገባ ያገኘኋቸው ጓደኞቼ ስንወጣ ላንጠያቅ ይችላል። ያው ፍሬንድሊ በጣም ብዙ አይነት ነው እንደዚህም አይነት ነገር አለ። እንኳን ግቢ ይገባ እንኳን ይሁሉ ፈተና አለፍኩ ምንም ነገር ያዩት ነገር ለበጎ ነው። እግዚአብሔር ይመስገን። የገጠሙኝ ነገሮች ሁሉ አስተምሮኝ ስላላቁ አንደሰጥባቸው ያለሽ ሰው ከስተቱ ነው የሚሞራው። እንግዲህ ቤተሰቦች የመጨረሻ ጥያቄያችንን አቅርበን ፕሮግራማችንን በዚሁ የምንዘግ የሆነ የመጨረሻ ጥያቄያችን የሚሆነው ፍሬሽ ተማሪዎች ወይም ደግሞ አዳዲስ ተማሪዎች ወደ ግቢ ከመግባታቸው በፊት ይህን ነገር አውቀው ወደ ግቢ ቢገቡ አሪፍ ነው የምታያቸውን ነገሮች እስቲ ለተመልካቾቻችን የምታደርሽ ነው? ወይ ፍሬሽ ተማሪዎች ሲገቡ
ፍሪደም አገኘን ብሎ ምንም ነገር አለማድረግ ነስከም ነፃነት አገኘን። ጓደኛ በጣም መምረጥ አለበት። ሰው ላዩን አይተህ ውስጡን አታውቀውም። ያው መጽሐፍ ከቨሩን አይተህ እንትን አትበላለህ የሚባለው እንደዛ መሆን አለበት። እና አንድ ደግሞ እኔ ካስተማሪ ነገር ውስጥ ለማንም ሰው ስለ ፋሚሊም ስለምናውቀው ኦፊሻል ሆኖ አለማውራት። ሁሉም ሊሚት አለው ማለት ምንም ነገራችን ባውንደሪያችን ጠብቀን መኖር ግቢ ላይ ይሄ በጣም አሪፍ ነገር ይመስለኛል። ዋው አዘኝ ግቢ መግባት በጣም ጥሩ ነገር ነው። ፖሊስ ተማሪዎች ልትመጡት ካላችሁ እኔም በዚህ አጋጣሚ የገባው ሰሞን በጣም ከብዶኝ ነበርና ሀገር ያለኝ ነገር ነበረ ማለት ወደ ግቢ መግባት ውትድርና እንደመግባት ነው። ብዙ ፈተናዎች አሉ። እነዛን ፈተናዎች አልፈህ ለሀገር መጥቀም አለብህ ብሎ ነበር ነው። በዚህ አጋጣሚ እኔም ማስተላልፋት እንግዲህ ፕሮግራማችን ይሄን ይመስል ነበር። አክብረሽን ስለመጣሽ በዚህ አጋጣሚ በጣም ነው የማመሰግነው። እኔም አክብረሽ ስለጠራኝ አመሰግናለሁ። ለአሹ ፖድካስት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ማድረግ ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ አሁን በድጋሚ ሰብስክራይብ ያደርጋችሁ የደውል ምልክቷን መጫን እንዳትረሱ። በቀጣይ ፖድካስታችን እስከምንገናኝ ድረስ እኔ አብራችሁ የቆዩት አሹ ነበርኩኝ። መልካም ጊዜ።